እንደምታዩት ይላል። በደንብ አሳያችኋለሁ። ይሄን ሰላም ጤና ይስጥልኝ፣ እንደምን አላችሁ? ልዩ ነኝ። ዛሬም ደግሞ በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ማሳያችሁ ቲፕስ እንዴት ቲማቲም በቀላሉ እንደምጠቀም ነው። ቲማቲም ገዛና ለአንድ ቀን ፍሪጅ ውስጥ አደርገዋለሁ። ከዛም በላይ መቆየት ይችላል። ግን ስፈልገው ሼቭ አድርጌ እንዴት እንደምጠቀመው ወይንም ደግሞ በመፈቅፈቂያ ፈቅፍቄ በቀላሉ እንዴት ሶስ፣ የፒዛ ሶስ፣ የፓስታ ሶስ እንዲሁም ደግሞ ቡራታ ላይ ሞዘሬላ ላይ ጥሬውን ራሱ ነስንሼ እንዴት እንደምጠቀመው ነው ማሳያቸው። ይሄንን ትናንትና ፍሬሽ የተገዛ ቲማቲም እንግዲህ እንትን ብየው ነው ፍሪጅ ውስጥ አድርጌው ነው ትናንትና ማታ ማለት ነው። እንደምታዩት ይላል። በደንብ አሳያችኋለሁ። ይሄንን አብዛኛውን ጊዜ ሽንኩርት ካቁላላው በኋላ ይሄንን ራሱን ከተዋለሁ። ስከተው ወዲያው ነው ሙሙት የሚለው ውስጡ ያለው ሞይስቸር ስላለ ማለት ነው፣ ውሃ ስላለው ማለት ነው። ወዲያው ነው ሙትት የሚለው። ከድሜ ለ5 ደቂቃ ማብሰል፣ ከዛ ሶስት ታገኛላችሁ። በቀላሉ ደግሞ በካሮት መፈቅፈቂያ ሊሆን ይችላል፣ በቺዝ ግሬተር ሊሆን ይችላል። እንደዚህ አይነት በሱ ፈቅፍቄ እንዴት ቆንጆ ሼቭድ የሆነ ባዶውን ራሱ ብትበሉት፣ ትንሽ ኦሊቭ ኦይል አድርጋችሁ ራሱ ብትበሉት በጣም የሚጣፍጥ ነው። በጣም ሪፍሬሽንግ ነው። ለሳመር አሳያችኋለሁ። እንግዲህ ሁሉንም በቀላሉ ሼቭ አደርግና ብዙ ደቂቃ አይፈጅም። እንዴት ቆንጆ የሆነ እራት ሊሆን ይችላል። ፓስታ ነው ምሳሌ ያሰብኩት። ሌሎችንም ሶሶች፣ አብዛኛው የኛ ምግብ በጣም ብዙ ሶስ ይበዛል። ስለዚህ ፍርፍር፣ የተለያየ ነገር ማድረግ ትችላላችሁ። ጥሬውን ራሱ እንደዚሁ ሳይበሰል ራሱ ልነግራችሁ አይችልም። በጣም ነው የሚጣፍጠው። የደቀቀ ቲማቲም የምትወዱ ሰዎች ይሄ በጣም ቆንጆ ነው። ሞክሩት በቤታችሁ። ቆንጆ ቲፕስ ነው ብዬ አስባለሁ። ስለተከታተላችሁኝ አመሰግናለሁ። በዚህ አጋጣሚ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት ጠይቃለሁ። ሌሎች ቆንጆ ቲፕሶችን የምትጠቀሙበት፣ ጤናችሁን የምትጠብቁበት ቆንጆ ነገር አካፍላችኋለሁ ብዬ አስባለሁ። ስለዚህ አበረታቱኝ። እንግዲህ በ10 ደቂቃ ውስጥ ይሄንን የመሰለ በጣም የሚጣፍጥ ሶስ ሰርቻለሁኝ። ልነግራችሁ አልችልም። ሽታው ወደር የለውም። የተጠቀምኩት ቅመም ኮረሪማ፣ ቆንጆ በርበሬ፣ ባዚል ቅጠል ነው። ዋው በጣም አሪፍ ነው። ለፍርፍር ቃሪያ ጣል አድርጎ ፕሮቲን ደግሞ ትንሽ ስጋ፣ እንቁላል፣ የተለያዩ ነገራችንን ተጠቅማችሁ መስራት ትችላላችሁ። በርበሬ ስትጨምሩበት ደግሞ ሶሱ በጣም ወፈር ይላል።
ይህንን ይመስላል እንግዲህ ሼፍ ስታደርጉት በጣም የሚበስልበት ቲማቲም የሚበስልበት ጊዜ በጣም ይቀንሳል። በጣም ቀላል ነው የሚሆነው። ዝም ብላችሁ ራሱ ብትበሉት በቃ በጣም ቆንጆ ነው እና የተለያዩ ሳላዶችንም ስትጠቀሙ ቲማቲም መቁረጥ የሚደብራችሁ ከሆነ በዚህ መልኩ መጠቀም ትችላላችሁ። በጣም ጣፋጭ ነው። ሞክሩትና አሳውቁኝ። ስለተከታተላችሁኝ አመሰግናለሁ። ባይ